አልነግርም እህቴ ጋርም እንዳትደርስ አብራ በቃ የመጨረሻ ንግግር አይነት ምርጥ ንግግር። ይሄንን ቪዲዮ ደግሞ ልቀቀው። የፈለክበት ደግሞ እንዴት አንዱነት ልንገርህ ያለችበትን አውቃለሁ። አልነግርም እህቴ ጋርም እንዳትደርስ አብራ በቃ የመጨረሻ ንግግር አይነት ምርጥ ንግግር። ይሄንን ቪዲዮ ደግሞ ልቀቀው። የፈለክበት ደግሞ እንዴት እንደማስገባ አንተንም ጠቅልል ሞክረኝ። እንግዲህ እስቲ የፈለኩትን አደርጋለሁ። አብራ አንተ እህቴ ጋር ድረስና ሞክረኝ። አንተ እስኪ የፈለከውን ነገር ማድረግ ከቻልክ ይሄው ተናገር። እኔ ጋር ነች ብላል አይደለ? ያለችበትንም አውቃለሁ። ምን እንደማድረጋት ማሳያለሁ ፍላጎት ካለ። ይሄንን ነገር ነው እውነቱን ተናግረክ እንደዚህ አይነት ድፍረት ካሳየኸኝ በጣም ምርጥ ነው። አንድ ነገር ልንገር አብራ፣ አሁን ሳትቀንስ ልቀቀው። ምን አገባኝና ነው አሁን ልነግርህ ነው አብራ። ለምን ትፈራለህ? አትፍራ። ነገር አይደለም እንደምትፈራው በምን ሁለታችሁም እያነባችሁ ታያታላችሁ። ዛሬ ነገር ሳንል ማለት ዛት እኔ መዛት አላቃተኝም እንዳንተ። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ትንሽ ተበሳጭቼ ነው የመጣሁት፣ አልዋሽም። ቢኒንም ላማክረው መጥቼ ነበር። አጋጣሚ አብርሃምን ጠርተን ብናዋራው መልካም ነው ብሎ ስላሰበ ነው። ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። ሄርሜላ ጠፋች ምናምን ተብሎ ወከባ ላይ ነው ያሉት። በዛ መካከል ብዙ ሰዎች እየተጎዱ ነው። ከዛም ውስጥ አንደኛው የመጀመሪያዋ እህቴ ነች። የገዛ ወንድሙ ኤፍሬምም አለ። ኤፍሬምን ማሳስሮታል። ይሄ ነገር ተገቢ ነው ብዬ አላምንም። እህቴ አጋጣሚ ትላንት ማታ ደውላልኝ ነበረና ያለችበትን ሁኔታ ስትነግረኝ በጣም ይከብዳል። ምክንያቱም እያለቀሰች ነው ያዋራችኝ። በጣም እየተጨነቀች እንደሆነ ነው የነገረችኝ። ምንም በማታውቀው ነገር እየተጠቃች ነው። ስለዚህ ይህን ነገር መፍትሄ ሊሰጠው ይገባል ብለን ነው ከቢኒ ጋር የመጣ ነው ዛሬ። ምን ለማድረግ እያሰበ እንደሆነ እየገባኝ አይደለም። ከዚህ በፊት ሰላም እንደምፈልግ ብዙ ነገር እንደምፈልግ ነግሬዋለሁ። አሁንም ከዛ የተለየ አመለካከት የለኝም። እኔ ግን እየሄደ ያለበት መንገድ ደስ አይልም። በጣም ብዙ ሰው እያስጨነቀ ነው። ሄርሜላ ጠፋች፣ ማንም አይመለከተውም። ራሱ ነው ሊፈልጋት የሚገባው። እኛ ምን አገባን? እህቴ ምን አገባት? እህቴ ምን ትሰራላታለች? ሄርሜላ ምንም አጠቅማትም። የምታገኘው ነገር የለም፣ ምን የለ። ሁለተኛ እንደዚህ አይነት ጸባይም ማንነትም የላትም። በጣም እየተጨነቀች ነው። ስትረስፉል በሆነ ወይ ነው ነገሮችን እያካሄድ ያለውና አብርሃም ማዋራት ሳይኖርብን አይቀርም ብለን ነው ከቢኒ ጋር የመጣነው። ግድ ነው። ከአንድም ሁለቴ ሩታ መልስ ሰጥቷለች። ሄርሜላ እሷ ጋር እንደሌለችና በዙሪያቸው ምንም ነገር እንዳላደረጉ ከአንድም ሁለቴ ደጋግማ ነግረዋለች። አብርሃም ግን ሊገባው አልቻለም። ከአንድም ሁለቴ ቤት መጥቶ ረባብሾ እየወጣ አላስፈላጊ ነገር ነው እያደረገ ያለው። ወይስ ሌላ ችግር ነው ድጋሚ መፍጠር የፈለጉት? ወይስ ስም ማጥፋት ነው? ሩታ ጋርም ኤፍሬም ጋርም ዳኒ ጋርም ሩታ ምንም ነገር እንዳላደረጉ ሁላችንም የምናውቀው ሀቅ ነው። ዳኒና ኤፍሬምን ካስት ነው ተነጋግሮ መፍታት ከከበደው እሱ በሄደበት መንገድ እኔ እሄዳለሁ ማለት ነው። ይሄን ነገር ላስጠነቀቀው ፈልጋለሁ ማለት ነው። ሰላም እንዴት ነው? ሰላም እንዴት ነው? ሰላም አለን። ረጅም ጊዜ ሆነን ከተገናኘን አይደል? ስንገናኝ የመጨረሻውንም ጊዜ እርቅ አውርደን ተለያይተን ነበር እስከማውቀው ድረስ። አሁን እየሄድክበት ያለው መንገድ ደግሞ በጣም ደባሪ መንገድ ነው አብርሃም። አሁን እኔ ያለሁበት ሁኔታ እኔ ያለሁበት ስሜት እንደዚህ አይነት ነገር ለመናገርም መብት የለም። አሁን የመጣሁት ያንተን ወሬ ወይንም የእናንተን ወሬ ለማዳመጥ አይደለም። አሁን ልታዳምጠኝ ፍቃደኛ አይደለም። ስትደውልልኝም ሄርሜላን ያለችበት እናውቃለን ስላልከኝ ነው የመጣሁት። ቢኒያምም ደግሞ ሄርሜላ ያለችበትን እኔ አውቃለሁ። እሱ መስማት ከፈለክ ዳኒና ኤፍሬምን ካስተታሃቸው አብርሃም እኔ ሄርሜላ ያለችበትን እናገራለሁ ብላል። አንተም ሁለታችሁም ብላችሁኛል። ስለዚህ አሁን መስማት የፈለኩት እሱን መስማት ከፈለክ ማስጨርስና የምነግርህን ነገር ግልጽ ታደርግልኛለህ። አሁንም ለወሬ አይደለም የፈለኩ ነው እኮ ነው። አንተ ታወራውን ለማዳመጥ ዝግጁ አይደለሁም። እኔ የመጣሁበትን ምክንያት እየነገርኩ ነው። ኦሬዲ ዝግጁ ካልሆንክ ሄርሜላ ያለችበትን የምታውቅበት መንገድ ምንም አይነት ነገር የለም። መጀመሪያ መረጋጋት ይጠበቃል። አንተን ተረጋጋ። ሁለተኛ አሁንም አብርሃም እየሄድክ ያለበት መንገድ ደስ አይልም። እህቴን ከሚገባው በላይ እያስጨነካት ምን አገባትና ነው እሷ ስለ ሄርሜላ ሩታ እንደዛ እያስጨነክ በየቤቷ እንትን ትላንት ደውላ የተናገረችበት መንገድ በጣም ነው ያስከፈል። እያለቀሰች በጣም ስትረስፉል በሆነ ወይ ነው እንትን ያለች ሌላ ታሪክ ላይ ነው ያለችው ልጅቷ። አሁንም እየነገርኩ ያለሁት ሄርሜላ ከጠፋች ሄርሜላ ነው የመፈለግ ፋንታ ያንተ ነው የሩታ አይደለም። እሺ እኔ የመጣሁበት ምክንያት እየነገርኩ ነው ኖቤል።
ከኔ ጋር አሁን ሌላ ሰጣ ገባ ውስጥ አትግባ። አሁንም ሰጣ ገባ ምናምን አይደለም አብርሃም፣ ማዳመጥ አልችልም። አሁን ያለሁበት ስሜት ላይ ሌላ ነገር መቀበል አልችልም። ገባክ? ከምታውቀው ነገረኝ። እሱን መስማት ከፈለክ አሁንም እየነገርኩ ነው። እሱን መስማት ከፈለክ እኔን መጥራት ያስፈልጋል። አሁን እያስጨነካት ነው፣ ሩታን እያስጨነካት ነው። እሺ ቢኒያም ባልሰራችሁ ወንጀል እየሆነች ነው። ይኸውልህ አብርሃም፣ እኔ ነገሮችን ወደ ጥፋት እየሄድክ ነው። እንድትረጋጋ ፈልጌ ነው። አብርሃም አንተ ይኸውልህ፣ እኔ ፖላይትሊ ወይም ደግሞ ባወረድነው እርቅ መንገድ ላዋራ ብዬ ነው እንጂ አንተ በሄድክበት መንገድ እኔም ወደ ህግ እሄዳለሁ። ወደ ህግ የምትሄድ ወደ አጉል መንገድ የምትሄድ ከሆነ ወደ አጉል መንገድ እንሄዳለን። ይኸውልህ ነገሮች ወደ ጥፋት ነው፣ ቀን በቀን ወደ ጥፋት ነው። ከትናንት ወዲያ ነው መች ነው ቪዲዮ የለቀቀው ላይ ኤፍሬምንና ዳኒን ከታሰሩ በሚፈቱ ከሆነ እኔ ሄርሜላ ያለችበትን እናገራለሁ። አንተ ለሄርሜላ ብለህ እንዴት የገዛ ወንድምን ታሳስራለህ? እንዴት ብትጠረጥረው ነው? እሱን ተወው። እሺ ሩታንስ ምን አግብቷት ነው? እስቲ አይደለም እሺ አያግባት። እሺ ከዚህ በኋላ እንድታስጨንቃት ስለማልፈልግ እሺ ለምን ጠራኝ? እሷ ጋር አጠገቧ እንድትደርስ ስለማልፈልግ ከዚህ በኋላ በሄርሜላ ምክንያት ሌላ ሪዝን ሊኖር ይችላል። ለዚህ ጉዳይ ነው አሁን አልነግርህ ነው። ሌላ ሪዝን ሊኖር ይችላል ከእሷ ጋር የምትገናኝበት አይደለም አብርሃም፣ ብዙ ነገር ሊኖር ይችላል። ልጁም አለ ምናምን ግን በሌላ አጓጉል ነገሮች ተመልሰ ድጋሚ ብትመጣ አብርሃም ወደ ቀድሞ ማንነታችን መመለሳችን። ይሄን ነገር ደግሞ ስለማልፈልግ ነው አሁን በሰላማዊ መንገድ እንደማንኛውም ሰው ጠርቼ እያዋራሁ ያለው። አንተ ደግሞ እየሄድክበት ያለው መንገድ በጣም ደባሪ መንገድ ነው። ሁሌ ሰውን በማስጨነቅ ምናምን ነው እየሄድክ ያለው። ቤቷ ድረስ ገብተህ እንደዛ አይነት ነገር ማድረግ ምንድነውና? ስለዚህ አሁን የደበረህ አንተ ሩታን ስላላሳሰርኳት ነው። እስቲ ሞክራትና እኔ እናንተ ደግሞ የምንሄድበት እና እኔ አሁን ስለ ሩታ እኔም ማስባለሁኝ። ገባህ? ለምን በመሀል ልጅ ስላለ። ስለዚህ አሁን አንተ የደበረህ ሩታን ስላላሳሰርኳት ከሆነ አሳስሬ ደግሞ አሳይሃለሁኝ። እሷን አሳስራትና እኔ እናንተ እናወራለን። አሁንም አግሬሲቭ በሆነ መንገድ መሄድ ከፈለክ እኔም አሳይሃለሁ። ማንም ታሳሪ ማን እንትን አሳሪ እንደሆነ እናያለን። ገብቷል? አሁንም እያልኩ ያለሁት ልጅቷ እየተጨነቀች ነው። ገና 1 ዓመት ያልሞላው ሕፃን ልጅ እየተንከባከበች እያሳደገች ባለችበት ሁኔታ የማንም ሴት ጠፋች ብለህ እኔ እህት ቤት እያበድክ መምጣት የለብንም። ምን ትሰራለች? እሷ ጋር ምን ትሰራለች? እርቅ አወረዱ ብለው እርቅ ያወረድነው እኮ ሰላም እንድንሆን ነው እንጂ በእንደዚህ አይነቱ ያለ አንተም ነገር ውስጥ ልትኖር ትችላለህ። አንተም እርግጠኛ አይደለም። ገባክ? አንተም ተገባክ፣ አንተም መግባት ትችላለህ። እኔ አንድ ነገር ልንገርህ አብርሃም፣ ማገት ብፈልግ በጣም ብዙ አይነት ኦፖርቹኒቲ ነበረኝ። እሷን ማገት ብቻ አይደለም የፈለኩትን የማድረግ ብዙ አይነት አጋጣሚዎች ነበሩ። ማን ስለሆንክ አንተ እኮ አንተ ማን ስለሆንክ አንተስ ማን ስለሆንክ ነው እያሳሰርካቸው ያለው? አታሳስራቸው። እህቴ ቤት ብቻ አትድረስ። ሁለተኛ ደግሞ ከቻልክ የገዛ ወንድም ነው። ለሴት ብለህ በእንደዚህ አይነቱ መሄድ አልነበረብን። አገባም እሱን አትጨነቅ። እንዴት ነው በጣም ደርሶ ሐሳቢ አትሆን። ስለ ወንድሜ እኔ አውቃለሁኝ። ስለ ወንድሜ አገባም። ስለ ወንድም ብትጨነቅ ኖሮ ለነገሩ ወንድሜ ያልጨነቅ ለኔ ትጨነቃለህ ብዬ አላስብም። እና አሁንም አሳስራታለሁ ላልከው ነገር መሄድ ትችላለህ። ሞክረው። ከዛ በኋላ በምን አይነት ወይ እንደምንሄድ አብርሃም ወደ ማንነታችን እኔም ጭንቅላት አለኝ አስባለሁ። ህሊና ያለኝ ብታስብላት እንደዚህ እስክትሆን ድረስ መንቀሳቀስ አልነበረብም። ህሊና ያለኝ ሰው ነኝ እንዴ? ምንም እኮ አልሆነችም። ምን ሆንኩኝ ብላ ነው የደወለችው። እሷ ራሱ ፖሊስ ጣቢያ አስገብቶ ቃለ መጠይቅ እስከማስደረግ ድረስ ምን ያላደረከው ነገር አለ አብርሃም? ግዴታ ነው። የትኛውም ሰው ንጹህ ከሆነ ይለቀቃል፣ ንጹህ ካልሆነ ደግሞ ነግራለች እኮ። ምን አስፈለገ ካንተ? ቆይ አንድ ነገር መልስልኝ። ሄርሜላ ካንተስ እየሸሸች ብትሆን ታግታስ ባይ ፍላጎቷስ ቢሆን ካንተ መሸሽ ካንተ እየሸሸች ቢሆንስ አልፈለገችም ይሆናል። የሰው ልጅ ደግሞ ካጠገበ ሲርቅ ራቀ ነው። አሁን ፖዚቲቭንም አሁንም ለነገር ፖዚቲቭም ኔጌቲቭንም ነገር እያሰብክ መንቀሳቀስ አለብህ። እንደዚህ አይነት ነገር ስታደርግ በአጭር ጊዜ ውስጥ ሄርሜላን ብዙ ነገር አውቃለሁ። አይደለም የእሷን ባህሪ ልትነግረኝ አንተ ማለት ነው። እኔ አሁን ስለ ባህሪ አይደለም አብርሃም፣ ካንተ ብዙ ሰው እየሸሸ ነው ያለው። አሁን ከፈለገች በግልጽ አማርኛ ነግራኝ መሸሽ ትችላለች። ገባክ? ቆይቷ እኔ በደንብ ጠንቅቄ ካታለች። ደግሞ እኔና ሄርሜላ አንድም ቀን ተጋጭተን እንኳን አናውቅም። እሺ ልነግርህ ነው። አሁንም በምን አይነት እሳቤ ነው ሩታ ጋር ትኖራለች ብለህ ሩታን ፖሊስ ጣቢያ አስገብተህ ምናምን ነገር እኔ ሩታ ጋር ነች ያልኩት ነገር የለም። እርግጠኛ ሞኛ ቤቷ ገብተህ በእንደዛ አይነት ወይ ማዋራት አልነበረብም። አብርሃም እያለቀሰች ነው የደወለችልኝ። በጣም ጭንቀት ውስጥ ነው ያለችው። ታዲያ እሱ የማይመለከት ከሆነ አሁንም አጠገቧ እንዳትደርስ ነው የኔ ጥያቄ። አሳስራታለሁ ምናምን የምትል ከሆነ ሙቭ እየሳብከኝ ያለው አንተ ነህ። ወደ ቤተሰቤ አትድረስ። እኔ የሆኑ ነገሮች ላይ ስትመጣብኝ ነው። ገባክ? እዚህ ነገር ውስጥ እየነገርኩ ነው። አንተም ተጠርጣሪ ነህ እያልኩ ነው። ወደ ሄርሜላ እኔ ደግሞ ይሄን እንደምትለኝ ደግሞ ገምቼ ቀድሜ ነግሬው ነበር። በቃ አለቀ። ትሆናለህ አንተም። አላቅም ቢኒያምም ሊኖር ይችላል ነገሩ ላይ። ለምን ትናንትና እንደዛ እያወራህ የነበረው የሆነ ነገር ሳይኖር አይደለም። የምታውቀው ነገር ታሪክ ይኖራል የፈለገ ነገር ቢሆን ማለት ነው። ትናንትና አንተ ምን እኔ ሄርሜላ ያለችበትን ቦታ ወስዳችኋለሁ ዳኒና ኤፍሬምን እንደውም አንድ እውነት ልንገርህ
ያለችበትን አውቃለሁ። አልነግርህም። እህቴ ጋርም እንዳትደርስ አብርሃም። በቃ የመጨረሻ ንግግር፣ እንደዚህ አይነት ምርጥ ንግግር። ይሄንን ቪዲዮ ደግሞ ልቀቀው። የፈለኩበት ደግሞ እንዴት እንደማስገባህ አንተንም ጠቅልል ሞክረኝ። እንግዲህ እስቲ የፈለኩትን አደርጋለሁ። አብርሃም አንተም እህቴ ጋር ድረስና ሞክረኝ። አንተ እስኪ የፈለከውን ነገር ማድረግ ከቻልክ ይኸው ተናገር። እኔ ጋር ነች ብላል አይደለ? ያለችበትንም አውቃለሁ። ምን እንደማደርጋትም አሳያለሁ ፍላጎት ካለ። ይሄንን ነገር ነው እውነቱን ተናግረህ እንደዚህ አይነት ድፍረት ካሳየኸኝ በጣም ምርጥ ነው። አንድ ነገር ልንገርህ አብርሃም፣ አሁን ሳትቀንስ ልቀቀው። ምን አገባኝና ነው አሁን ልነግርህ ነው አብርሃም። ለምን ትፈራለህ? አትፍራ። እኔ ፍርሃት አይደለም አንተ በመጣህበት መንገድ መሄድ አያቅተኝም እያልኩ እዚህ ጋር በቃ ነገርኩህ አይደል? አንተ በሄድክበት መንገድ እኔ እሄዳለሁ። አታገኛትም። አለቀ በቃ አየህ፣ አንተም ታውቃላችሁ። በግልጽ አማርኛ እየነገራችሁ ያላችሁ። ስለዚህ እዛ ገብታችሁ ቃላችሁን እንደዚሁ ትሰጣላችሁ። እናውቃለን ብላችኋል አይደል? ይሄንን ቪዲዮ አስገባለሁ ብሎ መግባትም አለ አብርሃም። እየነገርኩህ ነው። ይሄንን ቪዲዮ ሳትቆርጥ ልቀቀው። አንተ ወንድ ነህ። ከዛም በኋላ ደግሞ የሚፈጠረው ነገር እንደሚያመጣ ደግሞ ማየት ፈልጋለሁ። ነገር አብርሃም በጣም ማየት ፈልጋለሁ። እንደምታመጣ ደግሞ ታየዋለህ። በቃ እሺ፣ አንተ ሞክረኝ። አንተ አንድ ሙቭ አድርግና ከዛ በምን አይነት መንገድ እንደምንሄድ አሳያለሁ። እሱን ተጠቅልለህ ሲልክ ግን የልጅህ እናት አታስጨንቅ። ለምን ታስፈራራለህ እንዴ? እኔ ያስፈራራው አይደለም። መጀመሪያም እውነቱን አትናገርም ነበር? እውነቱን ብነግርህ ባልነግርህ ምንም የሚያስጨንቅ ነገር የለም። አሁንም አንድ እውነት እየነገርኩህ ነው አብርሃም። እኔ ጋር ነች አትልም ነበር ወይ? መጀመሪያ ሁሉ ነገር ውስጥ ከሚፈጠሩ ሁሉ ነገር ተቀምጥ። እኔ ጋር ተረጋግተው የለችም። እንግዲህ ምን ታመጣለህ? የለችም። አሁን እየጠየቅኩህ ያለሁት ስለ ሄርሜላ አይደለም። እህቴን አታስጨንቃት። ስትፈልግ ትኖራለች። ስትፈልግ ከቻልክ ወንድምህንም ዳኒንም አስፈታቸው ብችል። ህሊና ካለ ህሊና ስለሌለ ነው እንደዚህ አይነት ስራ እየሰራ ያለው። በዚህ ታይም እንዲህ እንኳን እያወራኝ እየታገስኩኝ ያለውበት የራሴ የሆነ ምክንያት አለኝ። ገባ እንጂ አሁን አንተን በዚህ ልክ እየተናገርከኝ ዝም ብለም ሰው ሆኜ አይደለም፣ ግን የምታገስበት ምክንያት አለኝ። ያም ሆነ ግን ነገ ከነገ ወዲያ ካንተ በላይ ትዕግስቴን አብርሃም ቢኒያምንም ጓደኞችንም ጠይቃቸው በምን አይነት ወይ ሄጄ ዝም እንዳልኩኝ ብታቅ በእንደዚህ አይነት ነው። ስለዚህ አሁን ሄርሜላ አንተ ጋር ነች የለችም እንደውም አንድ እውነት ልንገር፣ የለችም። አለች ብለሃል አይደል? አለችም የለችም እኔ ወስናለሁ እኮ። አለች ብለሃል አይደል? እኔ ወስናለሁ። እንዳለችና እንደሌለች ደግሞ ነገ እዛ ስትቀጠቀጠው በደንብ አድርገህ ትናገራለህ። ማንም ይቀጠቅጠኝ። እዛው አስቀጥቃጭ በምትላቸው ሰዎች ራስን አስቀጠቅጣለሁ። አሁን ባይዘዌ ማለት ነው በጣም ትዕግስተኛ በሆንኩበት ታይም ነው ያገኘኝ። እኔም ትዕግስተኛ ሆኜ ነው ያገኘኝ አይደለም? አንተ ራሱ እኔ ራሴ ልቀጠቅጥ እችላለሁ፣ ግን አሁን ሞክራ ታዲያ አብርሃም። አሁን ይኸውልህ አተካራውን ተውና በቃ ከቻልክ እህቴ ጋር ትድረስ። ሁለተኛው ደግሞ ወንድሞችን አስፈት። ሌላ ማንም የለም። ስለ ወንድሜ የሚያገባ ነገር ለአንድ ተራ ሴት ብለህ ህይወትን አትበጥብጥ። ሁለታችሁም እያነባችሁ ታያታላችሁ። ዛሬ ነገር ሳንል ማለት ነው ዛት እኔም መዛት አላቃተኝም። እንዳንተ ተረጋግቶ እንደማያወራ እኮ መጀመሪያም ነግሬ ነበር። ገብቶሃል? ምንም አንድ እውነት ልንገር ቢኒ፣ የፈለገውን ሊያወራ ይችላል። የፈለገውን ወይ ደግሞ እሱ በሄደበት መንገድ አንድ ሙቪ አድርግና ይሞክረኝ። ሄርሜላ ላለፈት መንገድ ከፈለገች እኔ ጋር፣ ካልፈለኩ ደግሞ እኔ ጋር አይደለችም ብዬ የፈለኩት ማድረግ ይችላል። ማንም እዚህ ጋር ስለጮም ይፈጠር ነገር የለም። ምንም ይፈጠር ታሪክ የለም። መጀመሪያም ተረጋግቶ እንደማያወራክ ኖቤል ነገር ያለው መናገር ስለምትፈልግ ማስረዳት ምን አገባኝ እኔ። አሁን እኔ ቢኒ አንድ ነገር ልንገርህ፣ ከዚህ በኋላ ሩታ ተሳስታ እኔ ጋር ደውላ የሆነ ነገር ሆንኩ ብትለኝ ቢኒ ሄርሜላን እየፈለገ ያለው አይደል? እራሱን አከቷል። ሰው ፈላጊ የሌለበት ቦታ ነው እየበንተን እያልኩት ያለው ገብቷል። ፈላጊ የሌለበት ቦታ ከቷል። እምቢ ካለ ግን ቆይ ቢኒ ምን አይነት እኔ አንድ ግሬ ገባኝ ነገር አለ። እስቲ ዝም ብለህ አዳምጠኝ አንዴ ቢና። እንዴት የገዛ ወንድምህን ሚስትህም ሆነች ምንም እንዴት ትከታለህ? አውራለች። እኔ ምንድነው አሁን ያደረገችው እኛ አናውቅም። በዚህ ልክ አብርሃም ወንድሙን ከሱ እስር ቤት ያሳሰረበት የልጅ እናቱን ለመክሰስ ይህን ያክል የሚሯሯጥበት ምን ሰዎች መተው ቃል እንዲናገሯት አፍ እንዲ እኔ ደግሞ ለእያንዳንዱ በየተራ ሰው ጋር ምንም